ዓለም እስትንፋሷን አቅባ እየተከታተለች ነው። በታሪክ ለመጀመሪያ ጊዜ ኢራን ከገዛ ምድሯ እስራኤልን በቀጥታ በሚሳኤልና በድሮን ደብድባለች። አሜሪካ የጦር መርከቦቿን ወደ መካከለኛው ምስራቅ አስጠግታለች። ይህ ፖለቲካዊ ግጭት ብቻ ይመስላችኋልን? ወይንስ ከ2500 ዓመታት በፊት በነቢዩ የተጻፈው የመጨረሻው ዘመን ጦርነት መቅድም? ዛሬ በዜና የምናየው እውነተኛ መረጃ ከመጽሐፍ ቅዱስ ምስጢራት ጋር አቆራኝተን እንመለከታለን። ከዳንኤል የፋርስ አለቃ እስከ ሕዝቅኤል ጎግና ማጎግ ዓለም ወደ የት እየሄደች ነው? ታሪኩን እስከ መጨረሻው ይከታተሉ። ለአስርተ ዓመታት ኢራንና እስራኤል በጥላ ጦርነት ወይም ሻዶው ዋር ውስጥ ነበሩ። ኢራን በተላላኪዎቿ እንደ ሐማስ፣ ሄዝቦላና ሁቲ አማካኝነት እስራኤልን ስትወጋ ቆይታለች። አሁን ግን ጨዋታው ተቀይሯል። የኤፕሪልና የኦክቶበር 2024 የኢራን ቀጥተኛ ጥቃቶች አዲስ የታሪክ ምዕራፍ ከፍተዋል። እስራኤል ሕልውናዬ አደጋ ላይ ነው ስትል፣ ኢራን ደግሞ እስራኤልን ከካርታ ላይ አጠፋለሁ ትላለች። አሜሪካ በመሃል ሆና የእስራኤል ጋሻ ትይዛለች። ይህ ሦስትዮሽ ውጥረት በአጋጣሚ የመጣ አይደለም። መጽሐፍ ቅዱስ ስለ እነዚህ ኃይላት ምን ይላል? ዛሬ በቴሄራንና በዋሽንግተን የሚወሰኑት ውሳኔዎች በስተጀርባ መንፈሳዊ ኃይላት አሉ። በዳንኤል ምዕራፍ 10 ላይ አንድ የሚገርም ታሪክ አለ። ዳንኤል ስለ ሕዝቡ መጨረሻ ለማወቅ ሲጸልይ መልአኩ ገብርኤል መጥቶ የፋርስ መንግሥት አለቃ ተቋቋመኝ አለው። ይህ አለቃ የሚታይ ሰው ሳይሆን በፋርስ ግዛት ላይ የሰለጠነ ክፉ መንፈሳዊ ኃይል ነው። ይህ መንፈስ ዛሬም በፋርስ ምድር ላይ አለ። በአንድ ወቅት ቂሮስን ቀብቶ እስራኤልን ያስነሳው እግዚአብሔር ቢሆንም ዛሬ ግን ያ የፋርስ አለቃ ምድሪቱን ወደ እስራኤል ጥላቻነት እየመራት እንደሆነ ብዙ ሃይማኖት አባቶች ይናገራሉ። ጦርነቱ የሚሳኤል ብቻ ሳይሆን የመላእክትና የአጋንንት ጭምር ነው። ብዙዎች አሜሪካ የት ናት ብለው ይጠይቃል። መጽሐፍ ቅዱስ በግልጽ አሜሪካ የሚል ስም ባይጠቀምም በሕዝቅኤል 38:13 ላይ የተርሴስ ነጋዴዎችና ደቦሎቻቸው ወይም ዘ ያንግ ላዮን ኦፍ ተርሴስ የሚል ቃል እናገኛለን። ብዙ ሊቃውንት ተርሴስን ምዕራባውያን ወይም እንግሊዝ ሲሉ፣ ደቦሎቻቸው የሚለው ደግሞ ከእነርሱ የወጡትን እንደ አሜሪካ ያሉ ሀገራትን እንደሚያመለክት ይተነትናሉ። እነዚህ ኃይላት የኢራንንና የሩሲያን ወረራ ሲቃወሙ ይታያሉ። ዛሬ አሜሪካ ለእስራኤል የምታደርገው ጥበቃ በዚህ ትንቢታዊ ጥላ ውስጥ ሊወድቅ ይችላል። ነገር ግን ትንቢቱ እንደሚለው እስራኤልን የሚያድናት አሜሪካ ሳትሆን እግዚአብሔር ራሱ ነው። የኢራንና የእስራኤል ግጭት መጨረሻው ምንድን ነው? ሦስተኛው የዓለም ጦርነት። መጽሐፍ ቅዱስ እንደሚለው ይህ ግዙፍ ሰራዊት እስራኤልን ሊወጣት ሲቃረብ እግዚአብሔር በታላቅ ቁጣ ይነሳል። ሕዝቅኤል 38:18-22 ላይ እንደተጻፈው ታላቅ የመሬት መንቀጥቀጥ ይሆናል፣ ሰማይ እሳትና ድኝ ያዘንባል። ይህ ማለት ጦርነቱ በሰው ዲፕሎማሲ ወይም በአሜሪካ ጦር መሳሪያ አይቆምም። ይልቁንም ዓለም ሁሉ እግዚአብሔር እርሱ አምላክ እንደሆነ እንዲያውቅ በሚያደርግ ተአምር ይደመደማል። የዛሬው የኢራን ዛቻ ዓለሙን ወደዚያ መለኮታዊ ፍርድ እያቀረባት ነው። ዛሬ
በዜና የምናየው እያንዳንዱ ሚሳኤል፣ እያንዳንዱ የጦር ዛቻ በአጋጣሚ የመጣ አይደለም። መጽሐፍ ቅዱስ አስቀድሞ የነገረን የመከራው መጀመሪያ ወይም ምልክቶች ናቸው። ነገር ግን ለምናምነው ሰዎች ይህ የፍርሃት ሳይሆን የዝግጅት ጊዜ ነው። ኢራን ትነሳለች፣ እስራኤል ትጠበቃለች፣ እግዚአብሔር ግን ይነግሳል። የኢራን ሕዝብ ጠላታችን አይደለም። ዛሬ በኢራን ውስጥ በሺዎች የሚቆጠሩ ሰዎች ክርስቶስን እየተቀበሉ ነው። ጦርነቱ በመሪዎችና በመናፍስት መካከል ነው። የኛ ድርሻ ምልክቶቹን ማየትና መዘጋጀት ነው። የዓለም እየተናወጠች ነው። የእርሱ መቆሚያ የት ነው? እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። ራእይ 22:12። ስለ ወቅታዊ ሁኔታና ስለ መጽሐፍ ቅዱስ ትንቢት ያላችሁን አስተያየት በኮሜንት ላይ ያጋሩን። ይህን ቪዲዮ ከወደዳችሁት ለሌሎች ሼር በማድረግ የተባበሩን። በሚቀጥለው በሌላ የታሪክ መዛግብት እስከምንገናኝ ቸርን ሰንብት።